መንግስት ትኩረት ከቸራቸው ቀዳሚ ልማት አቅጣጫዎች መካከል የቱሪዝም ዘርፉ ይጠቀሳል። በዚህም ታዲያ በተለያዩ የሀገሪቱ አካባቢዎች ያሉ ባህልና እሴቶች ይበልጥ ጎልተው እንዲወጡ ዘርፉ እገዛ እያደረገ ይገኛል። በኦሮሞ ሕዝብ ዘንድ ልዩ ስፍራ ተሰጥቶት የሚከበረውና የአንድነት ብሎም የመቻቻል ምልክት የሆነው የኢሬቻ በዓልም ይበልጥ እንዲያንሰራራ ይኸው ለቱሪዝም ዘርፉ የተሰጠው ትኩረት አግዞታል። እንደ አገር አቀፍ የተሰጠው ለቱሪዝም የተሰጠው እድል ለኢሬቻም እንደ ሌሎቹ በዓላቶች ህዝቡ እንዲሳተፍ ህዝቡ እንዲገኝና ወጥቶ የተለያዩ አልባሳትን ውበትን አምጥቶ አንደኛ ልብሱ ለሚሰሩ ሰዎች የባህል ቱሪዝም ነው፣ ቱሪዝም ነው። የቱሪዝሙ ደግሞ ኢንዱስትሪ ነው። ያ ኢንዱስትሪ ያድጋል። የሚሰፉ ሰዎች ወይም የሚሰሩ ሰዎች ጥበብ ነው። የደ ጥበብ ሰዎች እድገት ያገኛሉ። ቱሪዝም የሚሰጠው ትኩረት ለኢሬቻ ትልቅ እድል ነው ብዬ ገምታለሁ። በተለይም በአዲስ አበባ የሚከበረው የሆረ ፊንፊኔ ኢሬቻ በዓል ለበርካታ ዓመታት ደብዝዞ ቆይቷል። በለውጡ መንግስት ለቱሪዝም ዘርፉ የተሰጠው ልዩ ስፍራ ግን በዓሉ ዳግም እንዲያብብ አስችሎታል። ዛሬ ሆረ ፊንፊኔ ከመጀመሪያ ጀምሬ እኔ ነኝ እዛ ቢሮ አለኝና እያየን ነው እንዴት አርጎ እየሰራ እንዳለ። ሆራር ሰደም እየተሰራ ነው። የህዝብ ቃል መመለስ ማለት የህዝብን ጥያቄ መመለስ ማለት በጣም ትልቅ የሚመሰገን መንግስት ነው። እጅግ አርገን ነው የምናመሰግን። እኔ አብሶ ዘንድሮ እጥፍ ድርብ ነው ደስታዬ። ለምን አከብር ቦታ አምሮ ደምቆ አብሶ 2018 የሰላም የደስታ የፍቅራችን የብሔር ብሔረሰቦች አንድነትን እግዚአብሔር አምጥቶ ያስደስተኝ። የኢሬቻ በዓል ለሀገሪቱ የቱሪዝም ስበት ከፍተኛ ሚናን የሚጫወት መሆኑ የተነሳ ሲሆን በአዲስ አበባ ከተማ መከበሩ ደግሞ ከተማዋ የመቻቻልና የአንድነት ምልክት ለመሆኗ ማሳያ ነው። የቱሪዝምን ስበት ለማናቃት በጣም ትልቅ እድል ይሰጣል። አንደኛ ከተለያዩ ሀገራችን ክፍል ቀርቶም ከሌላ ዓለም ሀገሮች ስለሚመጡ የአገር ውስጥ ቱሪስትና የውጭ ቱሪስቶችን ለመሳብ በጣም ስለማገለግል አንደኛ በተለይ ለአዲስ አበባ ህዝብ ከየአቅጣጫው ለሚገቡ የአገር ውስጥ ከተለያዩ ክልሎች የሚመጡ ወንድሞቻችን ወገኖቻችን ውሃም ቢሆን ዳቦም ቢሆን ስናቀብል ስንሸጥ ለሆቴል ምናምን ስናረግ ለኛ ገቢ ይሆንልናል፣ ለቱሪዝም መስህብ ይሆናል። አንደኛ አንድ ላይ ስንገናኝ ውበታችን ነው። ሁለተኛ ደግሞ ሰው ይዞ የሚመጣው ፍቅርን ነው ይዞ የሚመጣው ሰው ፍቅርን አንደኛ እነሱም ጉብኝ ለነሱም ትምህርት ነው። አዲስ አበባን አይቶ ማይደሰት ዘንድሮ አሁን ያለ አይመስለኝም። በመዲናዋ ኢሬቻን ጨምሮ የበርካታ ብሔር ብሔረሰቦች በዓላት የሚስተናገድ መሆኑ ከተማዋ ብዝሃነትን በማክበር የባህል ማዕከልም እየሆነች መምጣቷን ያስረዳል። ትላልቅ ስራዎች ሲሰሩ ነበሩ። በከተማ ደረጃ የኢሬቻም ጭምር የመስቀልንም ብንወስድ የጥምቀትንም ብንወስድ አከባበሩ በጣም የተሻለ ሰላማዊ በሆነ መንገድ ብሔር ብሔረሰቦች ጭፈራቸውን አለባበሳቸውን እያሳዩ አንድነት፣ ፍቅር፣ መተባበርን እያሳዩ የተለያዩ የራሳቸውን መገለጫ የሆኑ ነገሮችን አጉልቶ የሚያሳዩበት አጋጣሚ እየተፈጠረ ይገኛል ማለት ነው። መንግስትም ለዛ ትኩረት ሰጥቶ የብሔር ብሔረሰቦች የተለያዩ ፕሮግራሞች እንዲከበሩ ሁኔታዎችን የሚያመቻችበት ሁኔታ ነው ያለው ማለት ነው። ያ ደግሞ ምን ይፈጥራል? ብሔር ብሔረሰቦች መሀል አንድነትን፣ ፍቅርን፣ መተባበርን እንደ ኢትዮጵያ ደግሞ ውበትን የምናሳይበት አጋጣሚዎች አሉ። ከሀገር ባሻገር የአፍሪካ የባህል ማዕከል እንድትሆንም እየተሰራ መሆኑ የተነሳ ሲሆን ኢሬቻን ጨምሮ አንድነትን የሚያጎሉ በርካታ እውነቶች ማስተናገድ መቻሏም ለዚሁ እገዛ ያደርጋል። እንደ አፍሪካም እንደ ሞዴል የምንወስዳት የአፍሪካ ህብረት መቀመጫ እና የአፍሪካን ባህል እንኳን የምናይበት አጋጣሚ በዚህ ከተማ ላይ የትኛውም ከተማ ላይ ልናየው የማንችል አጋጣሚ ያን ሁሉ ይፈጥርልናል ማለት ነው። ስለዚህ አዲስ አበባ ላይ ብዙ ነገር ነው የሚጠበቀው። ይሄ ማለት ምንድነው? አፍሪካን አንድ ላይ ማምጣት፣ አንድ ላይ ካልቸራቸውን እንዲያከብሩ፣ አንድ ላይ አፍሪካን ማየት ብንፈልግ የት ነው ቤስት ፕሌስ ብንል ኢትዮጵያ ያውም አዲስ አበባ ነው ብለን መውሰድ እንችላለን። ይሄ ደግሞ ብዙ ትሩፋቶችን ይዞልን ይመጣል ማለት ነው። ስለዚህ አዲስ አበባ ላይ ትልቅ ስራ እየተሰራ ነው። ወደፊትም አንድነታችን የሚያጠናክሩ የብሔር ብሔረሰቦችን ውበትን ሊያጎሉ የሚችሉ ትሩፋቶች እነዚህ ኩነቶች ኢቨንቶችን ፖስት ባደረግን ቁጥር
የብሔር ብሔረሰቦቻችን አንድነት፣ ሰላም፣ ፍቅር እየጨመረ የሚመጣበት ሁኔታ አለ ማለት ነው። የፊታችን ቅዳሜና እሁድ በሚከበረው የመልካ ኢሬቻ በዓልም የተለያዩ ብሔር ብሔረሰቦች የሚሳተፉ ሲሆን ኢትዮጵያዊነትም ይበልጥ ጎልቶ የሚስተዋልበትም ይሆናል።